ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምጽ የሚሆን ርዕዮት ሚዲያ ስለተበደሉ ሁሉ መብት ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ ሰብአዊ ክብር የዘውትር ትኩረታችን ዕውቀት እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገዱበት የልቀት የዕውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.ryot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ። www.ryot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202 415 8418 ርዕዮትን ይርዱ። 202 415 8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ርዕዮት ሚዲያ የንጹሃንና የግፉዋን ድምፅ። ሰላም የተወደዳችሁ፣ ይህ ርዕዮት ሚዲያ ነው። አብራችሁን ስላላችሁ እናመሰግናለን። ጤና ይስጥልን ቢያስጥልን ብለናል። ከሁሉ አስቀድሞ ይህንን ስርጭት ላይክ በማድረግ ጀምሩልን። ሰብስክራይብ ማድረጋችሁን በጣም አስፈላጊ ነው። የእናንተ ላይክ እና ሰብስክራይብ ማድረግ የርዕዮትን የቻናሉን ሆነ የዚህን ቪዲዮ ተደራሽነት በእጅጉ ይጨምራልና ያንን እንድታደርጉ አሳስባለሁ። በተጨማሪ ርዕዮትን መደገፍ ከፈለጋችሁ በጥቂቱ በ202415818 ላይ እዚህ ዩናይትድ ስቴትስ ያላችሁ በዜልና በካሻፕ በመላ ዓለም ያላችሁ ደግሞ በፔፓል መዳረሻችን ryot@gmail.com REYOTINC@gmail.com በኩል የቻላችሁትን ያክል ድጋፍ በማድረግ ርዕዮትን ማጠናከር ትችላላችሁ። ከእናንተ ምንም ውጪ የማይጠይቀው ግን ላይክ እና ሰብስክራይብ ማድረግ ነው። ስለዚህ አብራችሁን እንድትሆኑ እንሻለን እስከ መጨረሻው። ዛሬ 3 እርስ በርስ በእጅጉ የተሳሰሩ የምላቸውን ጉዳዮች አነሳለሁ። አንደኛው ኦፍኮርስ በትግራይ የተከሰተ ያለውና በጣም አደገኛ ሁኔታ ላይ የሚገኘው ረሃብና አገዛዙ ያንን አስመልክቶ የሰጠው ምላሽ ብቻ ሳይሆን የሰጠው ማስጠንቀቂያ፣ ያወጣው አዋጅ ኦር በአደባባይ ያወጣው መግለጫ አለ። ይዘቱን በተወሰነ ደረጃ ማየት ያስፈልጋል። ስለ አገዛዙ ማንነትና ስለ አገዛዙ ስሪት አዲስ ነገርም ባይነግረን ግን ጉዳዩ በጣም ትልቅና አሳሳቢ በመሆኑ ምክንያት መነገር አለበት ብለን አስበናል። ስለዚህ ያንን እናደርጋለን። ሁለተኛው እንግዲህ የግብፅ ከበባ እየተጠናከረ ይመስላል። በዚህ ሳምንት የተከሰቱ ጉዳዮች አሉ። ግብፅ ለኢትዮጵያ መሬት የበለጠ ቅርብ እንዲሆን የሚያስችላት ሁኔታ እንደተፈጠረላት የሚያሳይ ሁኔታ አለ። ይህም በአገዛዙ ብለንደር ምክንያት የተከሰተ ነው። እሱንም ጉዳይ በተወሰነ እንመለከታለን። በተጨማሪ በእስራኤል ውሳኔ ምክንያት ኢትዮጵያንና ቀጣናውን በከፍተኛ መጠን ሊያተራምስ የሚችል ሁኔታ እየተፈጠረ ያለ ይመስላል። የእስራኤል ውሳኔ እንዴት ኢትዮጵያን ያተራምሳል፣ ቀጣናውንስ እንዴት የበለጠ በእሳት ያቀጣጥላል የሚለውን ማየት ያስፈልጋል። በጣም ጠቃሚ ነው ብለን አስበናልና እሱንም እንደዚሁ እናነሳዋለን። ስለዚህ አብራችሁን ከቆያችሁ ብዙ ጉዳዮች ላይ እንነጋገራለን። አብራችሁ ስላላችሁ እናመሰግናለን። ላይክ አድርጉ፣ ሰብስክራይብ አድርጉ። እንቀጥላለን። አገዛዙ መርዳት ወንጀል ነው ብሏል እና እንግዲህ በሰሞኑን በሕጻጽ በተባለው የመጠለያ ካምፕና በሌሎች 146 በሚሆኑ መጠለያ ካምፖች ውስጥ ያለውን አደገኛ ሁኔታ አስመልክቶ ብዙ ስንነጋገር ቆይተናል። ያ ረሃብ በኋላም እንደምናነሳው ሰው ሰራሽና ስርዓት ወለድ መሆኑ የሚያከራክር አይደለም። ግን አገዛዙ በየጊዜው እየሰጠ ባለው ምላሽ እውነተኛ ማንነቱን የበለጠ እየገለጠ ከመሆኑም በላይ ምን ማለት ነው ግን አሁን እየሆነ ስላለውም ሆነ ወደፊት ሊመጣ ስለሚሆነው ነገር ምን ይነግረናል የሚለውን ማየት በጣም አስፈላጊ ሆኖ ስላገኘነው ነው የምናነሳው። ይሄ በመጠለያ ካምፖች ውስጥ ያለው ረሃብ በእቅድ የተሰራ ነው፣ መምጣቱም የሚጠበቅ ነው። የወጣበትም ሁኔታ በአዲስ አበባ ያለው የትግራይ ህዝብ እንዲጠፋ ካለው ምኞት
መቀለ ያለው ደግሞ ሌላ አቻው በህወሓት ጽሕፈት ቤት ያለው ቡድንም እንደዚሁ ለስልጣኑ ሲል ማናቸውንም የትግራይ ህዝብ ጥቅሞች ህልውናውንም ጭምር ለመሰዋት ፈቃደኛ የሆነ ከህብረተሰቡ ጋር ምንም አይነት የነርቭ ስርዓት ትስስር የሌለው ቡድን ስለሆነ ሲሸሽገው ቆይቷል። ጊዜያዊ አስተዳደር ሰብየውም ራሱ ታደሰ ወረደም ዋና ስራው ተፈናቃዮችን ሁኔታ ነው እያለ ሲናገር ከርሞ ተፈናቃዮቹ በዚህ ደረጃ በከፋ ሁኔታ ረሃብ ፍጹም በሆነ ረሃብ ውስጥ ገብተው ሰዎች በብዛት መርገፍ እስኪ ጀምሩ ድረስ ምንም ጥሪ ምን ሳያደርግ ቆይቶ በመገናኛ ብዙሃን ባሉ ተጽዕኖ ፈጣሪዎች በኩል ተጋልጦና ተዋርዶ ነው አሁን ጉዳዩን በተመለከተ እየተናገረ ያለው። ይህንን አንስተን ግን አገዛዙ የአደጋ መከላከል ኮሚሽን ምናምን በሚለው መስሪያ ቤቱ በኩል በረሃብና ሰቆቃ ላይ ለሚገኙ ዜጎች መድረስና እነሱን ለመርዳት ድጋፍ ማሰባሰብን ወንጀል ነው ብሎ አስጠንቅቋል። በቲክቶክ በፌስቡክ እና በሌሎች ማህበራዊ ትስስር መንገዶች ህብረተሰቡ ለተራቡ ሰዎች ለመድረስ ያሳየውን ፍላጎት እንደ ስጋት ተመልክቶታል እና መንግስት ባለበት አገር ቢሆን ኖሮ የዚያ መስሪያ ቤት ስራው ረሃቡ ከመምጣቱ በፊት ዜጎች እዚያ ደረጃ ላይ ከመድረሳቸው በፊት አስቀድሞ የሚያስፈልጋቸውን በማቅረብ አደጋውን መከላከል የመኖር ምክንያቱ ሊሆን በተገባ ነበር። ስሙ ራሱ አደጋ መከላከል ነው የሚለው አይደለም። አሁን በኢትዮጵያ መንግስት ስለሌለና ማናቸውም የጽህፈት ቤቶች ስያሜዎች ኦርዌሊያን በመሆናቸው ምክንያት አደጋ መከላከል ስራው ሊሆን ይገባ የነበረ ይሄ ጉዳይ በዚህ ደረጃ አሁን ባለበት ደረጃ እስኪደርስ ሊጠብቅ አይገባው የነበረ መስሪያ ቤት ዜጎች በራሳቸው ተነሳሽነት የደረሰውንና መድረሱን የተረዱትን አደጋ ለመከላከል ጥረት ሲያደርጉ ይህን ማድረግ ወንጀል ነው ብሏል። በየትኛው ህግ መሰረት ይሄ እየተባለ እንደሆነ በነገራችን ላይ ለእኔ ግልጽ አይደለም። ዜጎች በራሳቸው ተነሳሽነት አንዳች በጎ ተግባር ለመፈጸም ሲነሳሱ ምናልባት ነገሩ እንዴት ባለ መልኩ በስርዓት እንዲሄድ የተወሰነ የቁጥጥር ሜካኒዝም ሊያስፈልግ ይችላል በአንዳንድ ጉዳዮች ሊባል ካልሆነ በስተቀር ይህንን የሚከለክል ህግ ካለም ህገ ወጥ ህግ፣ ኢሰብአዊ ህግ፣ ኋላ ቀር ህግ፣ አሳፋሪ ህግ ተደርጎ ነው መወሰድ ያለበት። በእርግጥ አገዛዙ ይህንን ሀሳቡን ያስነገረው መጀመሪያ ላይ ፍርፋሪ በሚጥልላቸው ነገር ግን ቤቱ ጠቅልሎ ሊያስገባቸው ግን በተጸየፋቸው ቡችሎቹ በኩል ነው። የባህር ማዶ ቡችሎቹን በተመለከተ የተለያዩ አስተያየቶች ልካችሁልኛል በርዕዮት እንድናነሳው፣ ግን ፍርፋሪያቸውን እንዳናስጨምርላቸው ስንል ብቻ ለጊዜው ያን ያክል ጉዳይ አናደርጋቸው። እነዚህን ልክስክስ ቡችሎች መንግስት ብቻ ነው መርዳት ያለበት ብለው በመንግስት በኩል በብልጽግና በኩል የተነገራቸውን ነገር ሲያስተጋቡ የነበሩትን ቡችሎች ጊዜ ስናገኝና ስራ ስንፈታ እንመለስባቸዋለን። አሁን የሚሊዮኖች ህይወት አደጋ ላይ ባለበት ወቅት እነዚህን ከሰብእናና ከሰውነት በታች የሆኑ ግለሰቦች ዲል አናረግም። አሁን ቀን አለ ለእነሱ እንመለስባቸዋለን ብያለሁ። በእርግጥም እንመለስባቸዋለን። የእነሱ ጉዳይ አያሳስብም። ክብራቸውን፣ ሰብእናቸውን፣ ምናቸውን የጣሉ ቆሻሾች ስለሆኑ አሁን እነሱን በተመለከተ ዲል አናረግም። እንዳልኩት ቀን አላቸው፣ እንመለስባቸዋለን። ለአሁን አገዛዙ ላይ እናተኩራለን እና በእነዚህ እሱ እንኳን ሊያቀርባቸው በተጸየፋቸው ቡችሎቹ በኩል ነው መጀመሪያ ይህንን አስተያየት ያስነገረው በነገራችን ላይ። እና አንደኛ አገዛዙ መርዳትን ወንጀል ሲያደርግ ለመጀመሪያ ጊዜ አይደለም። በርከት ካሉ ወራት በፊትም በዚሁ በትግራይ የተራቡ ዜጎች ድጋፍ ያስፈልጋቸዋል ተብሎ አዲስ አበባ ላይ ኮንሰርት ሊደረግ ሲል ከልክለዋል። ይሄ ምክንያት አለው፣ እመለስበታለሁ። ይህንን በነገራችን ላይ በጣም ትልልቅ ምክንያቶች አሉት ነው። ይህንን ፖሊሲ ለምን እንደሚከተል በግልጽ በዝርዝር ከዚህ በፊት ደጋግመን ያነሳ ነው። አሁን ባለው አውድ አገዛዙ አሁን መርዳትን ለምንድን ነው ወንጀል እያደረገ ያለው የሚለው መነሳት ያለበት ቁልፍ ነጥብ ነው። እንመለስበታለን። ጦርነቱ ከመጀመሩ በፊት የአንበጣ ወረራ አጋጥሞ እንደምታስታውሱት የኬሚካል ርጭቱ የአማራና የትግራይ ክልል ድንበር ከደረሰ በኋላ ከዛ እንዲመለስ ተደርጓል እና አብይ አህመድ አንበጣን ሳይቀር በጦር መሳሪያ ለመጠቀም የሞከረ ሰው ነው።
ራሱን በአደባባይ መደመር አንበጣ ነው ብሏል። በነገራችን ላይ ያው የአንበጣ ባህሪ እንደምታውቁት የክብደቱን 2 እጥፍ በልቶ ግን በምላሹ የሚያመርተው ምንም ነገር የሌለ መሆኑ ነው። የአብይ አህመድም አገዛዝ ባህሪው ይሄው ነው። መደመር አንበጣ ነው ያልኩት እኔ አይደለሁም። በነገራችን ላይ ራሱ ነው እና መደመር እንደ አንበጣ ነው ብሎ አንበጣን በምሳሌነት ተጠቅሞ ተናግሮ ያውቃል። በእርግጥም አብይ አህመድ የሀገሪቱን ህልውናና ሀብት የምንነቱን በብዙ እጥፍ ያክል እየበላ እያጠፋ በምላሹ ግን ምንም በጎ ነገር የማይወጣው የውድመት አገዛዝ ነው። እነኚህንና ከዛ ያው ጦርነቱ ከተከሰተ በኋላ ምን ያህል ምግብ እንዴት ያለ የጦር መሳሪያ እንደነበር የምታስታውሱት ነው። ሂውማኒታሪያን ኮሪዶር ባለመክፈቱ ምክንያት ያንን ላለማድረግ ባሳየው ጭካኔ ምክንያት በዓለም አቀፍ ደረጃ እንዴት እንደተወገዘ እንዴት እንደተነወረ የምናውቀው ነገር ነው። ለአብይ አህመድ ምግብ የጦር መሳሪያ ነው፣ ማዳበሪያ የጦር መሳሪያ ነው። ይሄ ደግሞ የትግራይ፣ የአማራ፣ የሌሎችን ቦታዎች ገበሬዎች የተጋፈጡት ዕዳ ነው። ጦርነት በሚከሰትበት ቦታ ሁሉ ማዳበሪያን፣ ምግብን፣ ኔትወርክን፣ ኤሌክትሪሲቲን፣ ሌሎች እንደ ሰው ለመቆየት የሚያስችሉ ቤዚክ የሚባሉትን አገልግሎቶችና ሰብአዊ የሆኑት አቅርቦቶች ለእኔ ካልተንበረከክ በስተቀር አታገኛትም ብሎ እነሱን ዌፐናይዝ የሚያደርግ መሆኑ በዓለም የታወቀ ሀቅ ነው ማለት ነው። እና ተግባራቱን ሁሉ በሚጠቀልል መልኩ ደግሞ ይሄ ግልጽ ፖሊሲው እንደሆነ በአደባባይ እና በተደጋጋሚ ወጥቶ የተናገረም አገዛዝ ነው። የ77ን ስህተት አንሰራም፣ የደርግን ስህተት አንሰራም ብሎ በአደባባይ ተናግሯል አብይ አህመድ። የደርግ ስህተት በሱ አእምሮ እንግዲህ እየተዋጋ ባለበት ሁኔታ ሰብአዊ ረድኤት እንዲገባ መፍቀዱ መሆኑ ነው። ይሄ ስለ ብልጽግና የሚነግረን አዲስ ነገር ላይኖር ይችላል። ግን በትግራይ ላይ ብቻ የተወሰነም አይደለም። ከዚህ ቀደም ቦረና ላይ የከፋ ድርቅ በነበረበት ወቅት ለነዚያ በጣም በጣም አስከፊ በሆነ ድርቅ ውስጥ ባሉ ውስጥ ሆነው በመጥፋት አደጋ ላይ ለነበሩ ህብረተሰቦች በእርዳታ መልክ መድረስን ወንጀል አድርጎ እንደነበር እናስታውሳለን። ያለም ተነጋግረንበት ነበረ እና በመሆኑም ቀደም ሲል እመለስበታለሁ ወዳልኩት ነጥብ ልመለስና ረሃብና ብልጽግና ምንና ምን ናቸው? ከዛሬ ታሪኩ ረሃብና ብልጽግና ምንና ምን ናቸው? ረሃብ አንደኛ ብልጽግና በመኖሩ ምክንያት ብቻ የሚፈጠር ክስተት ነው ባይነኝ። ብልጽግና ስልጣን ላይ በመኖሩ ብቻ የሚፈጠር ክስተት ነው ባይነኝ። ለምን ማለት አገዛዙ የስሪቱ ማለት ነው ህዝብን ከማናቸውም የእልቂት ምክንያት፣ የእልቂት ስጋት፣ የእልቂት የሚያስከትል የተፈጥሮ ሆነ ሰው ሰራሽ አደጋ መከላከል፣ ህዝብን መከላከል ያስፈልጋል ብሎ የማያምን ሰው ያስፈልጋል ብሎ አያምንም። ህዝብን መጠበቅ ያስፈልጋል ብሎ አያምንም። ምክንያቱም ዲፖፑሌሽን የብልጽግና ፖሊሲ በመሆኑ ምክንያት ነው። የተራብን መርዳት ህይወትን ማትረፍ ነው። ስለዚህ ብልጽግና በስሪቱ አንደኛ ይሄንን የህዝብን ህይወት መታደግና ሰላም መፍጠርን፣ የተሻለ ህይወት መፍጠርን፣ ምግብ ማቅረብን፣ አገልግሎት ማቅረብን የመሳሰሉ ከመንግስት የሚጠበቁ በጎ የሚባሉ ተግባሮች የኔ ናቸው ብሎ የማያምን አገዛዝ ነው። አገዛዙ በመኖሩ ብቻውን እነዚህ ግዴታዎቹን ስለማይወጣ ግን ደግሞ መንግስት የተባለን አካል ስፍራ ይዞ ስለተቀመጠ ያ ቮይድ ይፈጠራል። መንግስት ነኝ ይላል። መንግስት ነው ብዬ አላምንም እኔ፣ ግን መንግስት ነኝ ይላል። ነገር ግን ሌላ አካል በመንግስትነት የመንግስትን በጎ ተግባራት እንዳይፈጽም ደግሞ የመንግስትን ስፍራ ይዟል። የመንግስትን ስፍራ ተቆጣጥሯል። መንግስትነትን የሚፈልገው ለመግደል፣ ለማፈናቀል፣ ለመዝረፍ ብቻ ነው። ነገር ግን መንግስታዊ የሆነውን ስልጣን፣ መንግስታዊ የሆነውን ስፍራ ይዞታል። ስለዚህ by the mere presence of ብልጽግና in power ረሃብ ይፈጠራል። ምክንያቱም የሆነን ሚና የሚጫወት አካል ካልተካኸው ያ ሚና ይጎላል። ረሃብ በሚፈጠርበት ጊዜ በኢትዮጵያ ውስጥ መንግስት የሚባል አካል ከሌሎች መንግስታዊ ያልሆኑ አካላት ከቻሪታብል ኦርጋናይዜሽንስ ጋር በመገናኘት
በመተባበር ከውጭ እርዳታ በመጠየቅ አቅርቦትን በማመቻቸት የትራንስፖርት አገልግሎት በማቅረብ ሰላም በማስጠበቅ ረድኤቱ ወደ ተገቢው ተጠቃሚዎች መድረሱን በማረጋገጥ ከዛም ቀደም ብሎ ረሃብ ሊመጣ መሆን አለመሆኑን የማስጠንቀቅ ስርዓት በመዘርጋት በየጊዜው ሪፖርቶቹን በመከታተልና ረሃብ የመምጣት እድሉን አስቀድሞ አሰስ አድርጎ ለእርዳታ ዝግጁነት አስፈላጊውን ሁሉ በማከማቸት ሁሉ የሚገለጽ ነው። በዚህ ረገድ የመንግስት በጎ ተግባር እነዚህን የመፈጸም ፍላጎትም እቅድም ትልምም የለውም ይሄ አገዛዝ። ብልጽግና ስልጣን ላይ መሆኑ ብቻውን ረሃብ ይወልዳል የምለው እዚህ ነው። አንድ ሁለተኛ፣ በሌላ በኩል ደግሞ የዜጎችን ህይወት ለማትረፍ ይችል የነበረን የሀገር ሀብት ዜጎችን ለመፍጀት የሚያገለግሉ ቁሳቁሶችን በመግዛት ስለሚያባክናቸው ረሃብ መከሰቱ የማይቀር ውጤት ይሆናል። ይሄ ሁለት ገጽ ያለው ነገር ነው። አንድ ለዜጎች በምግብነትና በልማት አምጪ ተግባራት ሊውሉ ይችሉ የነበሩትን ሀብቶች ወይም ሊውል ይችል የነበረውን ሀብት በማይገባ ቦታ ስለሚያውለው ረሃብ ይፈጠራል። አንድ ሁለተኛ፣ በነዛ የዜጎችን ህይወት ሊያተርፉ ይችሉ በነበሩት ሊያተርፍ ይችል በነበረው ሀብት በገዛቸው ቁሳቁሶች ምክንያት ደግሞ ከባድ የሆነ ትርምስ ፍጅት ስለሚፈጠር በቀጥታ ሞትም ያስከትላል። ማምረትን የማይቻል ስለሚያደርግም ደግሞ እንደዚሁ ረሃብ አይቀሬ ውጤት ነው። መጀመሪያ ግዴታውን ስለማይወጣ ዜጎችን አስቀድሞ ከረሃብ መከላከል የግዴታዎቼ አካል ነው ብሎ ስለማያምን ኢንፋክት ከዛ አልፎ ተርፎ ዲፖፑሌሽን ዲፖፑሌሽን የብልጽግና ዋና ፖሊሲ በመሆኑ ምክንያት ረሃብ ይከሰታል። ሁለተኛ፣ እነዛ መንግስት ኖሮ ቢሆን ኖሮ የአገሪቱ የአገሪቱን ህብረተሰብ ከረሃብ ከሞት ከጅምላ ፍጅት ለመታደግ ጥቅም ከመርገፍ ሊታደጉ ይችሉ የነበሩትን ነገሮች ሀብቶች ወስዶ ለመግደያ ቁሳቁስ ስለሚያባክናቸው ረሃብ ይፈጠራል። እነዛን የመግደያ ቁሳቁሶች ተመልሶ መጥቶ በዜጎች ላይ ስለሚያፈሳቸው ማምረት የማይቻል እንዲሆን ያደርጋል። በዛ ምክንያት ረሃብ ይፈጠራል። ከዛ ሁሉ በላይ ዋነኛውና ትልቁ ግን ረሃብ ብልጽግና አቅዶና ተልሞ የሚፈጥረው የስራ ውጤቱ በመሆኑ ነው። ረሃብ የብልጽግና የጦር መሳሪያ ነው። በተደጋጋሚ እንዳነሳ ነውና ዛሬም እንደገለጥ ነው ረሃብ የብልጽግና የጦር መሳሪያ ነው። የብልጽግና የፖሊሲ ውጤት ነው። የፖሊሲ ውጤት ስል የተሳሳተ ፖሊሲ ውጤቱ ማለት የሆነን ነገር ለማድረግ የሆነ ሌላ በጎ ነገር ለማምጣት ሞክሮ ባለመስራቱ ምክንያት የተከሰተ ረሃብ ሳይሆን ረሃብን ለመፍጠር ብሎ በሚተገበረው ፖሊሲ ምክንያት የሚፈጠር ነው። ዲፖፑሌሽን የስልቱ አካል ነው ብያለሁና ነው። ስለዚህ ብልጽግና በስሪቱ ረሃብ ይፈጥራል፣ በብክነቱ ረሃብ ይፈጥራል፣ በትልሙና በእቅዱ ረሃብ ይፈጥራል። ብልጽግናና ረሃብ የማይነጣጥሉ ነገሮች ናቸው። ብልጽግና በስልጣን ላይ እስካለ ድረስ በፍጹም አይቀሬ የሚባሉት ተግባራት ወይም ክስተቶች ጦርነት፣ ረሃብና መፈናቀል ናቸው። እንደነዚህ ውጤት ደግሞ የሀገር መፍረስ ማለት ነው። አሁን በብልጽግና ዘመን ረሃብ ተፈጠረ ማለት ብልጽግና በስልጣን ላይ የመኖሩ ቴስቲሞኒ ነው። ረሃቡ ያ ነው። በትግራይ በኩል ካየነው እንመለስበታለን። እሱን እንደዚሁ ፖለቲካል ፓራሊሲስ በመኖሩ ብቻ ሳይሆን ረሃቡ እንዲፈጠር አሁን ባለኛ አተያይ ከብልጽግና ጋር ተቀራራቢ የሆነ ሚና የተጫወተ ህወሓት የሚባል ቡድን አለ ትግራይ ላይ። አሁን እየተነጋገርን እሱን በአውዱ ገልጸነዋል፣ በትክክለኛ መንገድ ገልጸነዋል። እኔ ይሄ ረሃብ ብልጽግናም ቢተልም ብልጽግና ስልጣን ላይ በመኖሩ ብቻም ያንን ለማድረግ ቢያቅድ ብልጽግናም ቢያባክን ህወሓት የትግራይን አቅም ሰብስቦ ቢሆን ኖሮ የብልጽግና ረሃብ የመፍጠር ፍላጎት በዚህ መልኩ እንዳይገለጥ ማድረግ ይችል ነበር። ነገር ግን ህወሓት ብልጽግናን እየተቃወምኩ ነው ቢልም ሪቶሪክሊ፣ በተግባር ግን የብልጽግና ተባባሪ ነው። ከብልጽግና ጋር ረሃብ እንዲፈጠር እጅና ጓንት ሆኖ እየሰራ ያለ የጥፋት ኃይል ነው። ስለዚህ ለትግራይ ህዝብ አሁን የወደቀበት ችግር አዲስ አበባ ያለ ጄኖሳይደል ሜኒያክና ጉያው ውስጥ የተወሸቁ ለስልጣናቸው ሲሉ የራሱን ህልውና ኮምፕሮማይዝ ለማድረግ የሚፈቅዱ ምንም አይነት መቆርቆር፣ ምንም አይነት ኮመንሰንስ፣ ምንም አይነት ሰብአዊ እሴት የሚባል ነገር የሌላቸው ጉግ ማንጉግ የሆኑ ግለሰቦች በውስጡ በመኖራቸው ድምር ውጤት የመጣ ነው።
አሁን እያነጋገረን ያለው ዛሬ ይህን ዝግጅት እንድናቀርብ እያነጋገረን ያለው ጉዳይ ግን የብልጽግና መርዳትን ወንጀል ነው ብሎ ማወጅ ስለሆነ እዛ ላይ እናተኩራለን። ለብልጽግና ቀደም ሲል ለጠቀስኩት በስልጣን ላይ መኖሩ ብቻውን ረሃብ ይፈጥራል፣ ግዴታውን ስለማይወጣ በከፍተኛ ደረጃ የሞት መሳሪያዎች በመግዛት ዜጎች ከረሃብና ከእልቂት የሚድኑበትን ሀብት ስለሚያባክን ረሃብ ይፈጠራል። እነዛን የገዛቸውን ቁሳቁሶች መልሶ ሞት ለማምረት ስለሚጠቀምባቸው እና ማምረትን የማይቻል ስለሚያደርግ ረሃብ ይፈጠራል። በተጨማሪም ጉዳዬ ስራዬ ብሎ ረሃብን በመፍጠር ህብረተሰብን ዲፖፑሌት ማድረግ ኤክስተርሚኔት ማድረግ ፖሊሲው ስለሆነም ረሃብ ይፈጠራል። ብልጽግና እስካለ ረሃብ አይቀሬ ውጤት ነው። ውሃ ሲነካህ መርጠብ ሊቀር የማይችለውን ያክል ብልጽግና ስልጣን ላይ እስካለ ረሃብ አይቀሬ ውጤት ነው። አሁን ላይ አገዛዙ ሕጻጽና ሌሎች የተፈናቃይ ካምፖች ላይ ላሉ የተራቡ ወገኖች ድጋፍ የማሰባሰብንና ለዜጎች የመድረስን እንቅስቃሴ ለምን አስቆመው አሁን የሚለውን ደግሞ አሁን ያስቆመበት የመጀመሪያ ምክንያት ምንድን ነው ካልን ወዳጆች ረሃብ እና ሲምፓቲ ካለ አሁን የተፈጠረው ምንድን ነው? በተለያየ ቦታ ያሉ ሰዎች ለነዚህ ወገኖቻችን እንድረስላቸው ብለው ተነሱ። ይሄ ማለት ዜጎች ተቀራረቡ ማለት አይደለም። የጥላቻ ግድግዳን ማፍረስ ጀመሩ ማለት አይደለም። መነጋገር፣ ፊል መደራረግ፣ ፔን መካፈል፣ ስቃይን መካፈል ጀመሩ ማለት ነው። ይሄ ለብልጽግና ትልቅ ችግር ነው፣ ትልቅ ስጋት ነው። እንዴ ዜጎች እኮ በመከራ ተደራረሱ ማለት ነገ እኮ ችግርን ስለመፍታት ይህንን ያክል ችግር አብረን ከፈታን ሌላውንስ አብረን መፍታት እንዴት ያቅተናል ሊሉ እኮ ነው። ዜጎች ተደራረሱ ማለት እኮ ይቅር ሊባባሉ ነው ማለት እኮ። ዜጎች ተደራረሱ ማለት እኮ አይዞህ፣ አይዞሽ፣ አይዞን ሊባባሉ ነው ማለት ነው። እንዴ ይህንን ብልጽግና ቆሞ ላይ አይችልም፣ ሊፈቅድ አይችልም። ስንት ኢንቨስት ያደረገበት ጥላቻ ሊፈርስ ነው። ስንት ኢንቨስት ያደረገበት ቁርሾ ሊተን ነው ማለት ነው። ስንት ኢንቨስት ያደረገበት መቃቃር ሊበን ነው ማለት ነው። ብልጽግና ይህን ቆሞ አያይም። ስንት ኢንቨስት ያደረገበት የህዝብ ለህዝብ ጠብ፣ ስንት ኢንቨስት ያደረግ፣ ስንት መዋለ ንዋይ ያፈሰስበት፣ ስንት ፕሮፓጋንዳ የሰራበት፣ ስንት የገደለበት፣ ስንት ደም ያፈሰስበት፣ ስንት ያሴረበት ጥላቻ ሊሸረሸር ነው። ስለዚህ የብልጽግና አንዱ ችግር በረሃብ ምክንያት ዜጎች ተገናኝተው እስቲ ስቃይህን ንገረኝ፣ እስቲ መከራሽን ንገረኝ፣ እስቲ ያለፋችሁበትን ችግር ንገሩኝ፣ እስቲ እንካፈለው፣ እስቲ አብረን ተላቅሰን አብረን ተገናኝተን መከራችንን ተካፍለን የወደፊቱን መንገድ መልካም እናደርግ የሚል በጎ ኢኒሼቲቭ ለብልጽግና የሚዋጥ አይደለም። ምክንያቱም ብልጽግና ጸላኤ ሰናይ የሆነ አገዛዝ ነው። ማናቸውም አይነት በጎ የሚባል ኢኒሼቲቭ ብልጽግናን አይስማማም። ብልጽግና ጸረ ሰው ነው፣ ጸረ ማናቸውም ሰብአዊ እሴት ነው ብለው ነገራችን ላይ ለዚህ ነው እንጂ በማንኛውም ሴን በሆነ አእምሮ፣ ኮመን ሰንስ ባለው በማናቸውም ሴን በሆነ አእምሮ ዜጎች እንዴት ለዜጎች ደረሱ ተብሎ ይከራከራል? ባይሆን መንገድ ይጠቆማል። እንደዚህ ያድርጉት፣ ፍሮድ እንዳይኖር በዚህ መንገድ ይደረግ፣ በፈለጋችሁት መንገድ በፈለጋችሁት ኢኒሼቲቭ አድርጉት። ግን ይሄ ወንጀል ለመሰራት ጥቅም ላይ እንዳይውል የራቀ ግን ውጤታማ የሆነ ክትትል ለማድረግ መሞከር ወዘተረፈ ነው እንጂ ለዜጎች እርዳታ የማሰባሰብ ኢኒሼቲቭ ይቁም ማለት ነው ማለት ነው። የተራቡት ይሙቱ የተራቡት ይሙቱ ማለት ነው። የተራቡት ይሙቱ፣ ፍጹም በሆነ ረሃብ ላይ ያልደረሱትም ወደዛው የፍጹም ረሃብ ጠርዝ ይግቡ እንደማለት። አንዱ ችግሩ ይሄ ነው። ይሄ በህብረተሰብ መካከል ያለን ጥላቻ በሚመለከት ነው። ሁለተኛው አገዛዙ አሁንም በስንት ስሌትና እቅድ ያሳካውን ረሃብ እነዚህ ዜጎች በመጠኑም ቢሆን ሊያከሽፉት በመሆኑ ነው።
ሌላው ብልጽግና ኢንቨስት ያደረገበትና ቀደም ሲልም ደጋግሜ የጠቀስኩት ነገር ራሱ ረሃብ ነው። ጥላቻ ብልጽግና ከምንና ከምን ተሰራ የሚለውን በግልጽ ያሳየናል። ጥላቻና ረሃብ ናቸው ብልጽግና የሚንከባከባቸው ነገሮች። ብልጽግና እንዲቀጥሉ የሚሰራላቸው ነገሮች ጥላቻና ረሃብ ናቸው። ስለዚህ ማንም ሰው ጥላቻን በዜጎች መሀል የሚቀንስ ኢኒሽቲቭ ለማድረግ ሲሞክር የብልጽግና ጠላት ይሆናል። ማንም ሰው በዜጎች ላይ የወደቀን ረሃብ ለማቅለል፣ በዜጎች ላይ የደረሰን መከራ ለማቅለል ሲሞክር የብልጽግና ጠላት ይሆናል። ማለት ይሄ እኔ በትርጉም የምደርስበት ነገር አይደለም። በነገራችን ላይ በአደባባይ በአዋጅ የተነገረ በተግባር የተገለጠ በጽሁፍ የሰፈረ ነው። በመግለጫነት በጽሁፍ የሰፈረ በአደባባይ በይፋ ንግግር የተነገረና በተጨባጭ ተግባር በተደጋጋሚ የተደገፈ ነገር ነው። ከጦርነቱ በፊት እኮ የትግራይና የአማራ ህዝብ ወደ ተጨማሪ ግጭት እንዳይሄድ ኢኒሽቲቭ መውሰድ የፈለጉ ሰዎች እኮ ነበሩ። ማን ያስቆማቸው ይመስላችኋል? ራሱ ብልጽግናን ያስቆማቸው። ኦፍኮርስ የአማራና የትግራይ ኢሊት በራሱ ላይ ለደረሰው መከራ የየራሱን ያዋጣው ድንቁርና ብዙ አስተዋጽኦ አድርጓል። ነገር ግን ዋናውን ስቴት ፓወር ይዞ ይሄ ቁርሾ እንዳይፈታ እንዲያውም እንዲባባዝ በከፍተኛ መንገድ የሰራ ብልጽግና የተባለ አገዛዝ፣ አብይ አህመድ የተባለ እኩይ ግለሰብ ነው። አሁን እነዚህ ዜጎች ረሃቡ አስደንግጧቸው በትግራይ ላሉ ተፈናቃዮች መራብ ለመድረስ መሞከራቸው የብልጽግናን ሁለት ነገሮች ይንዳል። ኢንቨስት ያደረገበትን ጥላቻ፣ ኢንቨስት ያደረገበትን ረሃብ ይሸረሽራል። ስለዚህ ይሄ በብልጽግና ቁጭ ተብሎ የሚታይ ነገር ሊሆን አይችልም። ስለዚህ ብልጽግናን እየሆነ ነው ይሄን ሲያደርግ። ሶስተኛው ምክንያቱ ቀጥሎ ለሚያቅደው ጦርነት ህዝቡ እንደተፈናቀለ እንደተራበና እንደተዳቀቀ መቆየቱ በእጅጉ ስለሚያስፈልገው ነው። ለብልጽግና ይሄንን ማስቆም የጦርነት ዝግጅት አካል ነው። ምክንያቱም ይሄ ህዝብ ከበላ ደህና ሌሊት ካሳለፈ በብልጽግና እይታ ስጋት ይሆናል። ለብልጽግና የትግራይ ህብረተሰብ እንደ ህብረተሰብ መኖር ስጋት ነው ስንል ያለ ምክንያት አይደለም። ነገራችን ይሄ ተግባሩ የሚያረጋግጥልን ከዚህ ውጪ ምንድን ነው? እስቲ ንገሩኝ። ከዚህ ውጪ ለተራቡ ሰዎች መድረስን ማስቆም የተራቡት ሰዎች እንዲረግፉ ከመፈለግ ውጪ ያለ ሌላ ምን ምክንያት ሊቀርብለት ይችላል? ብልጽግና የትግራይን ህዝብ ለማድቀቅ ለኤክስተርሚኔት ለማድረግ ለማጥፋት ለማካሄድ ከሚያስባቸው ከሚፈልጋቸው ተግባራት አንዱ ጦርነት ነው። ጦርነቱ በቀለለ መልኩ እንዲካሄድ ደግሞ ምንድን ነው የሚያደርገው? ረሃብ እንዲስፋፋ፣ ጥላቻ እንዲስፋፋ፣ ምግብ እንዳይገባ፣ አገልግሎት እንዳይኖር ወዘተረፈ ነው የሚያደርገው። that's what the regime is doing። የጦርነት ዝግጅት በብልጽግና እንዴት ማለት እንደሆነ ደግሞ የምታውቁት ነው። በትግራይ ጦርነት ውስጥ ከጦርነቱ መምጣት በፊት የተደረጉትን ነገሮች ተመልከቱ። በጀት ነው የተከለከለው። ሸቀጥ መንገድ ነው የተዘጋው ለዓመታት። ሸቀጥ እንዳይገባ ነው የተከለከለው። ሰዎች የልማት ስራ ለመስራት ከውጭም ሆነ ከውስጥ የልማት ስራ ለመስራት ወደ ትግራይ እንዳይሄዱ በመከልከል ነው የተገለጸው። የአንበጣ መርጫ በድሮን የአንበጣ ኬሚካል ርጭት ለማካሄድ የሚረዱ በጣም በርካሽ ዋጋ የተገዙ ድሮኖች እኮ ወደ ትግራይ እንዳይሄዱ ተከልክለዋል። የውሃ የመቀለንና የሌሎች ከተሞችን የውሃ ችግር ለመቅረፍ የመጡ የውጭ ዜጎች እኮ ወደ ትግራይ እንዳይሄዱ ተከልክለዋል። የመሬት ላይ ያለውን ሁኔታ ተመልክተው ነገሩን አሰስ እንዲያደርጉ እና ለህዝቡ የተሻለ ነገር ለመስራት የፈለጉ ሰዎች እኮ ተከልክለዋል አይደል? ለትግራይ እንዳይሄዱ። ማናቸውም ሌሎች ለምሳሌ ትግራይ ሄደው ፖለቲከኞችን እንዳያነጋግሩ፣ ትግራይ ሄደው የትግራይ ህዝብን የልብ ትርታ መሀል ያሉ ፖለቲከኞች እንዳይሰሙ፣ እንዳይገናኙ ለማድረግ እኮ ብልጽግና ከልክለዋል። ስለዚህ ብልጽግና የሆነን ጦርነት ከማድረግ በፊት የሚያረጋቸው ነገሮች አሉ። ከነዛ አንዱ ይሄ ነው። ከነዛ አንዱ
የተራቡ ሰዎች ምግብ እንዳይደርሳቸው ማድረግ የብልጽግና የጦርነት ዝግጅት አካል ነው። በእነዚህ 3 ከብልጽግና ማንነት በሚመነጩ ነገሮች ምክንያት ነው ብልጽግና ይህንን ውሳኔ ያስተላለፈው። እነዛም ቀደም ሲል የጠቀስኳቸው የተልከሰከሱ ቡችሎቹ ይህንን አስቀድመው ያስተጋቡበትን ምክንያት ይህንን ዓላማ ስለሚጋሩ ነው። እንዳልኩት ግን እነሱ ብዙ አያስቸግሩንም፣ እንመለስባቸዋለን። ትረስሚ እንመለስባቸዋለን። ጊዜ አለን ለነሱ። አሁን ብዙ ጉዳዮች አሉን። የተራቡትን እንዴት ማትረፍ እንችላለን? በከፋ ስርዓታዊ ብልሽት ውስጥ ያለውን ህዝብ እንዴት ከዛ ለማላቀቅ አስተዋጽኦ ማድረግ እንችላለን? ይህን ስል በትግራይ ብቻ አይደለም፣ በመላ ኢትዮጵያ። በነገራችን ላይ የምንሰራቸው ስራዎች እኮ በመላ ኢትዮጵያ ያለውን ህብረተሰብ የሚመለከቱ ናቸው። እዚህ ርዕዮት ላይ የተመለከታችኋቸው የተለያዩ የኢትዮጵያ የፖለቲካ ኃይሎች መጥተው መድረክ ተፈጥሮላቸው ለሁሉም ህብረተሰብ፣ ሁሉም ለየራሳቸው ኮንስቲትዩንሲ ብቻ ሳይሆን ሁሉም ለሁሉም የሚናገሩበትን መድረክ የፈጠርነው እኮ በዚህ ግባችን ምክንያት። እውነት ለመናገር በርዕዮት በኢትዮጵያ የፖለቲካ ስፔክትረም ውስጥ ኖሮ በርዕዮት በኩል ሀሳቡን ያልገለጸ ያልተሞገተ እና ሀሳቡን በስፋት ለህብረተሰብ እንዲያብራራ ያልተጠየቀ የፖለቲካ ኃይል አለ ለማለት ያስቸግራል። ራሱ ብልጽግና እንኳን በትግራይ ብልጽግና አባላት በኩል ተናግሮ ያውቃል። እዚህ ላይ ኮርስ በመጣ ወለት ጠበቅና ጠንክር ያሉ ጥያቄዎች ጠይቀነዋል። እነዛን ጥያቄዎች መመለስ አልቻለም። ተንበዛብዞ ነው ሄደው። በኋላ የሚያስቁ ነገሮች ይጽፍም። ግን እዚህ ርዕዮት ላይ የህወሓት ሰዎች፣ የትግራይ ኦልሞስት ሁሉም የተቃዋሚ ፓርቲዎች፣ በመሀልም በአዲስ አበባን መሰረት ባረገ ፖለቲካም ከተመለከት ነው የአዲስ አበባ ልዩ ልዩ ፓርቲዎች በርዕዮት በኩል ተናግረዋል። የኦሮሞ ነጻነት ሰራዊት ተናግረዋል። የኦሮሞ ፌዴራሊስት ኮንግረስ ሰዎች ተናግረዋል። በኢትዮጵያ ፖለቲካ ስፔክትረም ውስጥ የአማራ ብሔርተኝነት እንቅስቃሴ ውስጥ ያሉ ሰዎች ተናግረዋል። ማለት በአይነት ብትፈልጉ በኢትዮጵያ ፖለቲካል ስፔክትረም ውስጥ በተለይ በርዕዮትና በሀሳብ ደረጃ ከለካ ነው ያልተናገረና ያልተወከለ ሀሳብ አለ ለማለት ያስቸግራል። አሁን እኛም በራችን ክፍት ነው። ጥያቄዎቻችን ለመመለስ እስከፈቀደ ድረስ ለየትኛውም ፖለቲካዊ እሳቤ፣ ፖለቲካዊ ፓርቲ፣ የፖለቲካ ቡድን በራችን ክፍት መሆኑን ገልጠናል። ይሄን ሁሉ ማነሳበት ምክንያት ምንድን ነው? ዜጎችን ከመከራ ማላቀቅ ስል በመላ ኢትዮጵያ ያሉ ሰዎችን፣ ህብረተሰቦችን በተመለከተ ነው ለማለት ነው። እና እነዛ ሁሉ ጉዳዮች ስላሉን እነዚህን ቀደም ሲል የጠቀስኳቸውን ምንነታቸው የማይታወቅ ፍጥረቶች እንመለስባቸዋለን ማለት ፈልጌ ነው። እና አሁን አገዛዙ በእነዚህ 3 መሰረታዊ ምክንያቶች ነው ይህንን ያደረገው። ጥላቻው እንዳይናድ፣ ረሃቡ እንዳይቃለል እና የጦርነት ዝግጅቱ እንዳይደናቀፍ ነው ይህንን ያደረገው። ተመልከቱ፣ ብልጽግና እነማንን የመረጠው? ጥላቻን፣ ረሃብንና ጦርነትን ነው። የጥላቻ የረሃብና የጦርነት አገዛዝ ነው የምንለው ለሃይፐርቦሊ አይደለም። ይሄ አንድ ተጨማሪ ተጨባጭ ማስረጃችን ማሳያችን። ስለዚህ ይህ አገዛዝ ጸረ ሰው አገዛዝ ነው የምንለው። ይህ አገዛዝ የጥላቻ የረሃብ የጦርነት የመፈናቀል የማናቸውም መከራዎች ሁሉ ዘብ ነው። የነዚህ ሁሉ አስቻይ ነው። የነዚህ ሁሉ ኤጀንት ነው። የነዚህ ሁሉ ፈብራኪ ነው የምንለው ያለ ምክንያት አይደለም። አሁንም መርዳት ወንጀል ነው ብሎ አውጇል። መርዳት ወንጀል ሆኗል። ለተራቡ ሰዎች መድረስ ወንጀል ሆኗል። በነገራችን ላይ በብዙ ጉዳዮች መንግስት እንዲህ ቢያደርግ፣ መንግስት ይሄንን ነገር ቢመለከተው፣ መንግስት አመራር ቢያወጣው ዝተረፈ በኢትዮጵያ ውስጥ ለተወሰነ ጊዜ ያክል ሰስፔንድ መደረግ ያለበት ነገር ነው ብዬ ነው የማስበው። መንግስት ባለመኖሩ አንድ፣ ሁለተኛ ደግሞ በኢትዮጵያ ውስጥ መንግስት ነኝ ብሎ መንግስት ሳይሆን መንግስት ነኝ ብሎ የሚንቀሳቀሰው አካል በጣም ኢቬሲቭ ከመሆኑ የተነሳ የፈለገውን ሰው በፈለገው ምክንያት ባልተጻፈ ህግ ማሰር፣ መግደል የሚችል ነው። ይህንን የመሰለ ቡድን ተጨማሪ ሌሎች ነገሮች እንዲያደርግ ጥሪ ማድረግ ትክክል አይደለም። ዋናዎቹን ሎን ኦርደርን መንግስት በመሰረቱ አስፈላጊ እንዲሆን በሰው ልጅ እንቅስቃሴ ውስጥ አስፈላጊ እንዲሆን ያደረገውን ዋናና መሰረታዊ የሆነውን ቁም ነገር ሳይወጣ ሌላ ነገር እንዲያደርግ መጥራት ትክክል አይደለም። ቀደም ሲል የጠቀስኩት ነው። የመንግስት ኃላፊነት መንግስት ኖሮ ቢሆን ኖሮ ሰላም መፍጠር፣ ህግ ማስከበር
እና ዜጎች በሰላም ውለው የሚገቡበትን አምርተው አፍርተው የሚኖሩበትን ሂደት መፍጠር ነው። ይሄ አሁን ያለው ቡድን ግን የሰላም የውሎ መግባት የአፍርቶና አምርቶ መሻል መጠቀም የበልቶ ማህደር ጠላት ነው። የማናቸውም ሴን የሆነ ሰብአዊ እንቅስቃሴ ጠላት የሆነ ቡድን ነው አዲስ አበባ ያለው። በዚህ ምክንያት ይህንን የሆነ ነገር በታየ ቁጥር የሆነ ቀለል ያለ ጥፋት በሆኑ ዜጎች በተፈጸመ ቁጥር መንግስት እርምጃ ይውሰድ እያሉ መጥራት በጣም አደገኛ ነው። ሜቢ እንዲህ አይነት አስተሳሰብ ነው እንዲህ ያለውን ቡድን እስከዛሬ ድረስ ስልጣን ላይ ያስቀጠለው። እኔ በጣም ግልጽ ያለ የእሴት ጥሰት ሆኖ እስከማይ ድረስ ዲፎልት ምንድን ነው ካላችሁኝ ከመንግስት ይልቅ ለዜጎች መወገን ነው ያለ ምንም ጥርጥር። ከዚህ ቀደም የሆኑ ልጆች አውሮፕላን ውስጥ ረበሸ ተብሎ አገሩ ሲያብድ የሽብር ወንጀል ምናምን ሲል የሞራል ጠበቃ ነኝ የሚል በየቦታው የተሰባሰበ ከሰብአዊነት ተፋቶ ከሞራል ጋር ግን እርቃለኝ የሚል ምድረ አስመሳይ ለአየር መንገዱ ተቆርቆር ያለው ይሄ አርበኝነቱ እንትን ተባለብኝ ምናምን ናሽናል ብራንድ የቆሸሸ ምናምን ሆይ ሲል ነበር። ለግለሰቦች ክብር የሌለው ከኢትዮጵያ አየር መንገድ የግለሰብ ክብር ይበልጣል ነገራችን ላይ። እና አሁን ሰዎች ተመለከትኩኝ የሆነ በሽብር ይከሰሱ እንዲያደርጉ በሌላ ቦታ ምናልባት በሆነ በደንብ ሊቀጡ ይችሉ የነበሩ ልጆች ደንብ በመጣስ ሊቀጡ ይችሉ የነበሩ ልጆች በህብረተሰብ ሆይታ ምክንያት አገዛዙ የማሰር የመክሰስ ህብረተሰብ የማሸበር ጥማቱን እንዲወጣባቸው የሚያስችል ሁኔታ ነው ነበር። እንኳን የአብይ አህመድን አይነት አገዛዝ እንኳን መንግስት ሊሆን የማይበቃ ግን መንግስት ነኝ ያለ ሲያንቋረር የሚውል እስከዛሬ ስልጣን ላይ መሆኑን ያላመነ አገዛዝ ቀርቶ በየትኛውም የሰለጠኑ በሚባሉ አገራት ያሉ መንግስታት እንኳን ሰስፒሽስሊ ነው መታየት ያለባቸው፣ በጥርጣሬ በልጓም። ህገ መንግስት የሚወጣው መንግስትን ለመለጎም ነው እንጂ ህግን ተጠቅሞ መንግስት እንደ አርጩሜ ዜጎችን እንዲገርፍበት አይደለም። እና አሁን ይህንንም ሲያደርግ ይሄ እንኳን ፍጹም ሰብአዊ የነበረውን ስራ በመቃወም ፍጹም ኢሰብአዊ መሆኑን ያረጋግጥበት ተግባር ነው። ግን በአጠቃላይ የሆነ ስህተት ተሰርቷል ሲባል መጀመሪያ ነገሩን ማየት የሚገባው ከነዚያ ዜጎች መነጽር በኩል ነው፣ ከግለሰቦቹ መብትና ግዴታ በኩል ነው። ከመንግስት በኩል አይደለም መታየት ያለበት። መንግስት ኖሮም ቢሆን ኖሮ ነው እያልኩ ያለው። እና ይሄ አሁን በትግራይ የተከሰተው ረሃብ የአሳዛኝነቱን፣ የአሰቃቂነቱን፣ የአንገብጋቢነቱን ያክል ለስንተኛ ጊዜ እንደሆነ ባይታወቅም የብልጽግናን ፍጹም ኢሰብአዊነት ይገለጣል። ብልጽግና ዜጎች ህመም እንዲጋሩ እንደማይፈልግ፣ በችግር እንዲደራረሱ እንደማይፈልግ፣ እንዲደጋገፉ እንደማይፈልግ፣ ለቅሶ እንዲጋሩ እንደማይፈልግ፣ ህመም ሼር እንዲደራረጉ እንደማይፈልግ የታየበት ነው። ህመም ቦንድ ሊፈጥር ይችላል ነው። ክፉ ቀንን መጋራት አንዱ ሰዋዊ የሆነ ዜጎች የሚተሳሰሩበት መንገድ ነበር። ስለዚህ ብልጽግና የዜጎችን መቀራረብ በመቃወም ማንነቱን አሳይቷል። ረሃቡ ሊቀል የሚችልበትን እድል በመዝጋት ማንነቱን አሳይቷል። ጦርነት ለመክፈት ሲፈልግ ነገሮች እንዲቀሉለት በማድረግ ፕሮ ጦርነት እንደሆነ አሳይቷል። በዚህም ምክንያት ይህ አገዛዝ የረሃብ የጥላቻና የጦርነት አገዛዝ ነው። የማፈናቀል የጅምላ ፍጅት አገዛዝ ነው። ማንም ይህንን አገዛዝ ደግፋለሁ የሚል እነዚህን ነው የሚደግፈው። ረሃብን፣ ጥላቻን፣ ጦርነትን፣ መፈናቀልን እና ጅምላ ፍጅትን ነው የሚደግፈው በነገራችን ላይ። እና ዛሬ
ብዙ ይህንን ጉዳይ አስመልክቶ አንድ ጥሩ ፍሬ ነገሮች ያሉት ርዕሰ አንቀጽ አዲስ ስታንዳርድ ላይ ወጥቶ አንብቤያለሁ። ጥሩ ኤዲቶሪያል ነው በእውነቱ እና ከሚያነሳሳቸው ነጥቦች መካከል በተደጋጋሚ እዚህ የሚያነሳናቸውን ይሄ ረሃብ ያልተጠበቀና ድንገተኛ እንዳይደለ ያነሳል። የትግራይ ህዝብ ውስጡ በገጠመው ፖለቲካል ፓራሊሲስ እና ቀደም ሲል መግቢያ ላይ ያነሳዋለሁ ያልኩት ነጥብ ነው። በነገራችን ላይ ይሄ ፖለቲካል ፓራሊሲስ ወይም ፖለቲካዊ ልምሻና ባሻገር በተተገበረበት በጣም መጥፎ ፖሊሲ ሳቢያ ለዚህ እንደተዳረገ ይገልጣል። እናም እየደረሰ ያለው እልቂት፣ እየታየ ያለው የሰው መርገፍ በብዙ መልኩ ሰው ሰራሽና ስርዓት ወለድ እንደሆነ ይጠቅሳል። ይሄ በእጅጉ የምስማማበት ነገር ነው። አዲስ ስታንዳርድ በርዕሰ አንቀጹ ካነሳሳቸው ፍሬ ነገሮች አንዷን እንኳን ብንመልስ ማለትም በትግራይ ውስጥ አጋጥሟል ያለው የፖለቲካ ልምሻን እንኳ በአንድ ጉዳይነት ወስደን ብናነሳው ልክ ነው። በትግራይ የፖለቲካ ፓራሊሲስ አጋጥሟል። የስቴት ስትራክቸር ፓራሊሲስ አጋጥመዋል። ልምሻ አጋጥመዋል። ይሄ ልምሻም ምንም አንዳች ቁም ነገር የማይሰራበት ቶታል የሆነ ውድቀት እንዲፈጠር እነዚህን የመሳሰሉ በጣም አሰቃቂ የረሃብ እውነታዎች ከብዙ የልምሻ መገለጫዎቹ አንዱ ነው እና ይሄ የሆነበት አሁን ልምሻ ብቻ አይደለም። አንዳንድ የትግራይ ተቃዋሚ ፓርቲዎችም ይህን ሲገልጹ ተመልክቻለሁ። በነገራችን ላይ ዶክተር ደጀንም ይህን በትክክል አንስቶታል። ቴዎድሮስ የዚህ ረሃብ ስያሜ ህወሓት ይሆናል ብሎ ሲያብዱ የነበሩ ሰዎች አሁን ዶክተር ደጀን መዝገበ የውናት ሊቀመንበር ይሄ ህዝብን አስርቦ ለመግዛት ታስቦ በህወሓት ብዙ የተደከመበት ረሃብ ነው ሲል ገልጧል። በዚህ ያለመስማማት ይቸግራል አይደል? ምክንያቱም ብልጽግና አዲስ አበባ ላይ ሆኖ ረሃብ ለመፈብረክ ሁሉንም ነገር እንዳደረገ ቀደም ሲል በስፋት አንስቻለሁ። ይሄ ሁሉ ትግራይ ላይ አሁን ባለው መልኩ በሚያሰቅቅ ደረጃ እንዲሳካ በዛኛው በኩል የሰራው የብልጽግና ፓርትነር ግን ህወሓት። ስለዚህ ቲፒኤልኤፍ ኢዝ ፓርትነር ኢን ክራይም ከፒፒ ጋር። ቲፒኤልኤፍ ኢዝ ፒፒስ ፓርትነር ኢን ክራይም ቢባል ስህተት አይደለም። ህዝብን በማስራብ ረገድ በዚህ ጉዳይ ህወሓት የብልጽግና የወንጀል ተባባሪ ነው። ስለዚህ አሁን የትግራይ ችግሮች እንደው ይቅለሉ ቢባል ሊቀርቡ ከሚገባቸው ምክረ ሀሳቦች አንዱ ምን ይመስለኛል እኔ ስልጣንና አንጎልን የማገናኘት ስራ ነው። አሁን ስልጣን ሰፈር አንጎል የለም ትግራይ ላይ ወላ ጊዜያዊ አስተዳደር ውስጥ ወላ ፓርቲ ውስጥ ስልጣን ሰፈር አንጎል የለም። ስለዚህ አይ ቲንክ ጥረቱ ባጭሩ ኢንካፕሱሌት ይደረግ ቢባል ስልጣንና አንጎልን እንዴት ማገናኘት ይቻላል የሚለው ሳይሆን አይቀርም። ከባድ ነው፣ ብዙ የሚጠይቀው ነገር አለ። ግን አሁን ስልጣን አካባቢ አንጎል የለም። ያለው ምንድነው? ግሪድ። አንዴ ጀነራል ጻድቃን ብሎት የነበረ ነገር አለ። እሱም ያንኑ ሆኖ አረፈው እንጂ ከስልጣን ሬሳ ካልሆንኩ በስተቀር ከስልጣን አልወርድም፣ ምክንያቱም ከስልጣን በወረድኩ ቅጽበት ሬሳ ሆናለሁና የሚሉ ሰዎች የበዙበት ነው ብሎ ነበር። ያኔ ለነዛ ሰዎች አሁንም ትክክል ነበር። አሁን እሱ ደግሞ በቁርሾና በቂሙ ምክንያት ከብልጽግና ጋር እያረገ ያለውን እያረገ መሆኑ ያሳዝናል። እና ቤዚካሊ እሱም እንደዛ ካረገ ከስልጣን ውጭ ሬሳ ነኝ ብሎ እያሰበ ነው ወይ የሚል ጥያቄ ቢጠየቅ ስህተት አይመስለኝም። ግን ይሄ በአጠቃላይ በትግራይ ውስጥ በስልጣን እና በስልጣን ዙሪያ ላለው ፖለቲካል ኢሊት በደንብ የሚሰራ ነገር ነው። አሁን ስልጣን ሰፈር አንጎል እንዲገኝ እንዴት ማድረግ ይቻላል የሚለው ሊታሰብበት የሚገባ ነገር ይመስለኛል። አሁን ላይ በትግራይ ስልጣን ሰፈር አንጎል የለም። ይሄ ለሁሉም ኢትዮጵያ አካባቢ የሚሰራ ነው። ማለት ብልጽግና ባለበትም አንጎል አለ እያልኩ አይደለም። አንጎል የለም ማለት ግን ክፉ ልብ የለም ማለት አይደለም። ክፉ የሆነ ኢንቴንት የለም ማለት አይደለም። ትግራይም ላይ አዲስ አበባም ላይ የአዲስ አበባው ቁንጮ የጄኖሳይድ ኦርኬስትሬተር ነው። ኦርኬስትሬተር ኢንቺፍ ነው። ብልጽግና አዲስ አበባ ላይ ሆኖ የሚሸርበውን የዘር ፍጅት ሴራ ትግራይ ላይ እንደዛ ባለ ደረጃ እንዲሳካ የሚተባበረው ህወሓት ነው። የብልጽግና የዘር ፍጅት ሴራ ሆኖ ብቻ እንዳይቀር
እንደዚህ ባለ ደረጃ ህዝብን እስከ አጥንቱ አስቀርጦ በአሰቃቂ ረሃብ እንዲገርፍ ያስቻለው ህወሓት ነው። ስለዚህ አሁን ስልጣንና አንጎልን፣ ስልጣንና ደህና ሀሳብን፣ ጉድዊልን እንዴት ማገናኘት ይቻላል የሚለው አሳሳቢ ነገር ነው። ለዚህ ነው ሰብአዊና ስርዓታዊ ለውጥ ለማምጣት የሚደረገው እንቅስቃሴ መሳ ለመሳ መሄድ አለበት። ሂውማኒቴሪያን የሆነው ስራ መቀጠል አለበት። ፖለቲካል የሆነው የስርዓት ለውጥ ለማምጣት የሚደረገውም ጥረት ከዛ ጋር ፍጹም የተሳሰረ ነው። አሁን በትግራይም ሆነ በኢትዮጵያ የፖለቲካ ስርዓት ለውጥ መጠየቅ የመቀጠል ፍላጎት ነው። ኖት ቀኝ ዘመም ፖሊሲ ወይ ግራ ዘመም ወይ ሴንትሪስት የሆነ ፖሊሲ የመተግበር ያለመተግበር አይደለም። አገሪቱን ወደዚህና ወደዛ አቅጣጫ የመውሰድ ያለመውሰድ፣ እንዲህ ያለ የግብርና፣ እንዲህ ያለ የኢንዱስትሪ፣ እንዲህ ያለ የንግድ ፖሊሲ የመተግበር ያለመተግበር አይደለም። እንዲህ ያለ የውጭ ጉዳይ፣ እንዲህ ያለ የኢንቨስትመንት ፖሊሲ፣ እንዲህ ያለ የሌሎች ዘርፎች ጉዳዮች ፖሊሲ የመከተል ያለመከተል ነገር አይደለም። በአሁኑ ወቅት የፖለቲካ ስርዓት መለወጥ ማለት ህዝብ በጦርነት በረሃብና በመፈናቀል ከምድረ ገጽ ከመጥፋቱ በፊት ያንን ለመከላከል የሚደረግ ነገር ነው። ሶ ቤዚክሊ አንድን ጸረ ሰው የሆነ ስርዓት መታገል በትግራይም ሆነ በኢትዮጵያ ጸረ ሰው የሆኑ ስርዓቶችን መታገል ሰብአዊ ተግባር ነው። ኢነዌይ ፖለቲካዊ ተብሎ የሚደረገው ነገር በእኔ አስተያየት ሰብአዊ ነው። ስቲል ይሄ ሂውማኒቴሪያን የሚባለው አሁን የተከሰተውን ረሃብ ለመቀነስ የሚደረገው ብቻ አይደለም። የስርዓት ለውጥ ለማምጣት መሞከር በአሁኑ ወቅት ኢትስ ኖት ኦንሊ ፖለቲካል ኢትስ ኦልሶ ሂውማኒቴሪያን ባይነኝ። ምክንያቱም አንድ ህብረተሰብ እንዲቀጥል ለማድረግ መሞከር ሰብአዊ የሆነ ተግባር በመሆኑ ምክንያት ለዚህ ነው አሁንም የኢትዮጵያ የፖለቲካ ኃይሎች መገናኘት፣ መተባበርና ይህንን ጸረ ሰው የሆነ ስርዓት ከስሩ ከስልጣን ላይ ዞር ለማድረግ መሞከር ያለባቸው በዚህ ምክንያት ነው። እና እየሆነ ያለው በጣም ያሳዝናል። እየተከሰተ ያለው በጣም ያሳዝናል። ይህንን ግን ለመከላከል አሁን በኢትዮጵያ ውስጥ የትኛውም የርዕዮተ ዓለም ልዩነት፣ የትኛውም የግዛት ጥያቄ፣ የትኛውም ሌሎች ኮንሰርኖች ሁለተኛ፣ 10ኛ፣ 15ኛ እንዲሆኑ የሚያስገድድ ሁኔታ ተፈጥሯልና ይህንን ጸረ ሰው የሆነ ስርዓት ከስልጣን ዞር ለማድረግ ትብብር ግድ የሚሆነው ለዚህ ነው የሚል አስተያየት አለኝ እላችኋለሁ። ሌሎች ጉዳዮችም አሉን፣ አብራችሁን እንድትሆኑ እንጠይቃለሁ። ብዙ ጉዳዮች አሉን በተወሰነ ደረጃ መታየት ያለባቸው፣ በዛሬው ዝግጅታችን መዳሰስ ያለባቸው ናቸው። እነሱን እናደርጋለን። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ያንን ማድረጋችሁ ለርዕዮት ተደራሽነት በጣም አስፈላጊ ስለሆነ ነው። ሰብስክራይብ ላይክ ማድረጋችሁ ለቻናሉ ማደግም ለአድማሱ መስፋትም ለሪቹ ወይ ለተደራሽነቱ መስፋትም ትልቅ አስተዋጽኦ ስላለው እነዚህን ነገሮች ሲሪየስሊ ውሰዱልን። ባጭር ወደ መለከታቸው ሁለት ጉዳዮች እንሻገር። የግብፅ ከበባ እየተጠናከረ ያለ ይመስላል። ሰሞኑን እንግዲህ የጅቡቲንና የአሰብን ወደቦች፣ የኤርትራን ወደቦች ለማልማት ግብፅ ስምምነት ላይ ደርሳለች የሚል ዜና ወጥቶ በስፋት እያነጋገረ ነው። ይሄ ምን ማለት ነው ተብሎ ከተጠየቀ በአጭር ጊዜ ማለት እንዲሁ በግርድፉ ነገር ቢባል ይሄው ራሱ ዜና ምን ማለት ነው ማለት ኦብቪየስሊ በኢትዮጵያ ላይ ግብፅ ተጨማሪ አሻራዋን የምታሳርፍበት ሰንሰለቷን የምትቆልፍባቸው ቦታዎች አገኘች ማለት ነው አይደል? ስለዚህ ግብፅ ከምን ጊዜውም በላይ በነገራችን ላይ በዚህ ልክ የኢትዮጵያን አንገት ለማነቅ የተቃረበችበት ጊዜ የለም። ይሄም በወኪሏ በአብይ አህመድ ተፈቅዶላት፣ ተመቻችቶላት፣ ተሰርቶላት ያደረገችው ነው። እንዴት የሚለውን እንመልከት። እንግዲህ ከዚህ በፊት በንጉሱም በደርግም በኢህአዴግም ጊዜ ግብፅን በተመለከተ መካከለኛ ምስራቅን በተመለከተ እንደየሁኔታው የተወሰነ ለውጥ ቢኖረውም ከሞላ ጎደል በጣም ጥንቃቄ የተሞላባቸውን የዲፕሎማሲ አካሄዶች ነው ስትሄድ የነበረው ኢትዮጵያ። በአባይ ምክንያት አባይ የሚጫነው የአረብ ሊግ እንደምታውቁት
አባይን በተመለከተ ወጥ አቋም ይዞ ግብፅን ኢምፓወር በማድረግ ረገድ ብዙ ሚና የነበረው በኢትዮጵያ ውስጥ የነበሩ ግጭቶችንም ኤክስፕሎይት በማድረግ ረገድ ብዙ አይነት ሚና ሀገራቱ በተናጠልም ሆነ ስብስቡ እንደ ስብስብ የተለያዩ ሚናዎች የነበሩት እንደሆነ ይታወቃል። ከኢህአዴግ መምጣት በኋላ በጣም ተሳክቶ የነበረ አንድ ነገር ምንድን ነው? በግብፅ እንደሚታወቀው በኢትዮጵያና በሶማሊያ ጦርነት ወቅት ከሶማሊያ ጋር ተሰልፋ ነበር። በኢትዮጵያና ኤርትራ ጦርነት ወቅት የኤርትራ ሰራዊት የግብፅን ተተኳሾች በስፋት አግኝቶ እንደነበር ይታወቃል። ኢትዮጵያን የተመለከተ ጦርነት በኖረበት ጊዜ ሁሉ ግብፅ በአንድም በሌላ መንገድ ለመሳተፍ መሞከሯ የማይቀር ነበር። በኢህአዴግ ጊዜ ግን የሆነው ምንድን ነው? በተለይ ከ1996 በፈረንጆቹ በሶማሊያ ጉዳይ ከመጣው የፖሊሲ ለውጥ በኋላ ማለት ነው። ሶማሊያ ውስጥ ኢትዮጵያ የሰላም የማስከበር ሚና ወሰደች። በሚያስገርምና በሚያስደንቅ ሁኔታ በሶማሌላንድና በሞቃዲሾ መካከል በሀርጌሳና በሞቃዲሾ መካከል የተመዛዘነ ግንኙነት ነበር የፈጠረች። መለስ ዜናዊ ከአንድ የእንግሊዝ ኤምፒ ጋር ያደረገው ውይይት በተለያየ ጊዜ ይጠቀሳል። ሶማሌላንድን በተመለከተ ቀጥሎ የምናነሳው ነገር እሱን ስለሆነ ነው ማነሳውና እንደ ምሳሌም ያገለግላል። በኋላ መልሼ አነሳዋለሁና ለሶማሌላንድ እውቅና መስጠትን በተመለከተ በተነሳለት ጥያቄ እኛ ሶማሌላንድን በማወቅ የመጀመሪያዎቹ አንሆንም፣ ሶስተኛም ግን አንሆንም ማለት። ይሄ ማለት አንድ ሀገር ለሶማሌላንድ እውቅና የመስጠቱን መንገድ አይሱን ብሬክ ካረገው እኛ ሄዝቴት አናደርግም ቀጥሎ ያለውን ለመስጠት። ምክንያቱም ከዛ በኋላ አደረጋችሁ ተብለን እኛ ጀመራችሁ ተብለን ልንከሰስበት የምንችል እድል የለም። አሁን ግን ለሶማሌላንድ እውቅና በመስጠት አዲስ ቀውስ በአካባቢ አንፈበርክም፣ አንመሰረትም። ለሶማሌላንድ አንዴ በሆነ ሀገር እውቅና ከተሰጠት በኋላ ግን ኦልሬዲ ቀውሱ በሌላ ሀገር ተፈጥሯልና ኢትዮጵያ ከብሔራዊ ጥቅሟ ጋር በሚመች መልኩ ለሶማሌላንድ እውቅና መስጠት ከሆነ እንትኑን የኢትዮጵያን ብሔራዊ ጥቅም አድቫንስ የሚያደርገው ያንን እናደርጋለን፣ ካልሆነም ያው። ነገር ግን ለሶማሌላንድ እውቅና በመስጠት ቀውሱን እኛ አንጀምረውም የሚል ነው። አሁን ይህን ለምንድን ያነሳሁት? ምን ያክል በጥልቀት በታሰበበት መልኩ ይሰራ እንደነበር። የራሱ ብዙ ፍሎዎች አልነበሩትም፣ ብዙ ችግሮች አልነበሩትም እያልኩ አይደለም። አሁን እዚህ ጋር እኔም ራሱ ብዙ የማልስማማባቸው ነገሮች አሉ። በተለይ ኤርትራን በተመለከተ የተከተለው ፖሊሲ ወዝ ዲዛስተር ባይነኝ። እዚህ ነገር ላይ ግን መካከለኛ ምስራቅንና ሶማሊያን በተመለከተ የነበረው ፖሊሲ ግን ወዝ ሶ ሪፋይንድ። በዚህም ምክንያት በኢትዮጵያ በሶማሊያ ውስጥ የነበራት ሚና ኦፍኮርስ በሶማሊያ ብሔረተኞች ዘንድ ወቀሳ ከማስከተል አላተረፍም። ኢን ግራንድ ስኪም ኦፍ ቲንግስ ከታየ ግን በጣም ጥሩ ፖሊሲ ነበር ሊባል የሚችል ነው። ሱዳንም ጉዳይ በደቡብ ሱዳንና በሱዳን መካከል እንደዚሁ የተመዛዘነ ግንኙነት መፍጠር ከመቻሉ የተነሳ አንደኛ ደቡብ ሱዳንም በሰላም ማስከበር በስምምነት የሚያጫወት ሀገር ሆና ነበር። ሁለተኛ ሱዳንን ከግብፅ እቅፍ በመንጠቅ የግብፅ የውጊያ ፕሮክሲ እንዳትሆን ማድረግ ተችሎ ነበር። ሶማሊያም ላይ በነገራችን ላይ እንደዛው ነው። ግብፅ በሶማሊያ እንዳሻት እንዳትፈነጭ የማድረግ ሚና ወስዳ ነበር ኢትዮጵያ። ግብፅም በኢህአዴግ ጊዜ የግብፅ የመዋጊያ ፕሮክሲ ግብፅ በምትፈልገው መንገድ የምትንቀሳቀስበት ቦታ አልነበርም። ሶማሊያና ሱዳንን ግብፅ እንዳሻት እንድትፈነጭ ያደረገው የአብይ አህመድ የዲፕሎማሲ ብለንደር ነው። ሱዳን ውስጥ የወሰደው ሳይድ አልበሺርን በመገልበጥ አብይ አህመድ የተጫወተው ሚና ኢትዮጵያ ፍሬንድሊ የነበረውን አገዛዝ በማፍረስ ረገድ ሚና ነበረው። ሱዳን አሁን ኬኦስ ውስጥ ናት። ግብፅ እንዳሻት የምትንቀሳቀስበት ሆኗል። አልቡርሃን ከግብፅ በኩል ያለ ነው። አሁን ሱዳን የግብፅ ነፃ ግዛት ናት ማለት ይቻላል። ሶማሊያም እንደዛው። ግን የግብፅ ከበባ በዛ አልቆምም። የኢትዮጵያና የጅቡቲ ግንኙነት ያለው ፋይዳ ለኢትዮጵያ ያለውን ፋይዳ አስባችሁ ጅቡቲ ግብፅ እቅፍ ውስጥ መግባቷ በጣም የሚያስደንቅ ነገር ነው። ማለት ኢትዮጵያ ያ እንዳይሆን አስፈላጊውን ሁሉ ልታደርግ ይገባት ነበር። ምክንያቱም አፍንጫዋ ስር ግብፅ ያሻትን እንድታደርግ ወታደራዊ ካምፕ እንዲኖራት የሚያደርግ ስለሆነ ማለት ነው። አሁን ሱዳን፣ ጅቡቲ፣ ሶማሊያ ከሞላ ጎደል ግብፅ እንዳሻት የምትንቀሳቀስባቸው ቦታዎች
አልነበሩም። አሁን በአብይ አህመድ ተከታታይ ብለንደር ምክንያት ግብፅ እንዳሻት የምትፈነጭበት መሳሪያ የምትልክበት ወታደር የምታሰማራበት ስምምነት የምትፈርምበት የሆኑ መውጫ መግቢያ የሆኑ ወደቦችን ለማልማት የምትፈራረምበት ሪያሊቲ ተፈጥሯል። ለምን? ምክንያቱም ትሪዝነስ በሆነ አብይ አህመድ በተባለ አንድ ግለሰብ ወኪሏ ሁኔታዎች ስለተመቻቹላት። አብይ አህመድ በኢትዮጵያ የግብፅ ጠቅላይ ሚኒስትር ነው ብያለሁ ከዚህ በፊት። ስራዎቹ በሙሉ ፖሊሲዎቹ በሙሉ ማንን ጠቀመ ቢባል በዋነኝነት ግብፅን ጠቅሟል። ነገራችን ላይ የግብፅ ፍላጎት ምን ነበር? ለዘመናት ኢትዮጵያ ከልማታዊ ስራዎቿ አይኗን አንስታ ወደ ውስጧ የትርምስና ቀውስ እንድትገባ ማድረግ ነበር። አሁን አብይ አህመድ በፈጸመላት ልክ ግብፅ 20 30 50 ዓመት ብትጸልይ እንኳን በዚህ ደረጃ ልታሳካው አትችልም ነበር። በደርግ ጊዜ ያንን አድርጋለች። ግን ስቲል ኢትዮጵያ ሰርቫይቭ አድርጋ ግድቦች ወደ መስራት ልማት ወደ መስራት መመለስ ይችላ ነበር። የአሁኑ የአብይ አህመድ አካሄድ ግን የግብፅን ፍላጎት ለዘላለም የሚያፈርስ ነው። ምክንያቱም ኢትዮጵያን ፌይልድ ስቴት ወደ መሆን እየወሰደ ያለ አገር ስለሆነ ማለት ነው። ከሚቀጥለው ነጥብ ጋር ስለሚተሳሰር አሁን የቀጥለው ማነሳውን ነጥብ ላንሳው። ሶማሌላንድ ሄዶ የመግቢያ ስምምነት ተፈራረመ። አሁን ላይ ያኔ አገዛዙ የሀገርና የአገዛዝን ጥቅምን ላይ እያሉ ባርክ ያደርጉ የነበሩት ውሾች አሁን የት አሉ? ያ ፍጹም በሆነ ሽንፈት ከሶማሊያ ጋር የተፈጥሮ ሀብቷን ለመጠቀም በተፈራረመችው ፕሮ ሶማሊያ በሆነችው ቱርክ አደራዳሪነት ይህንን የመግቢያ ሰነድ እንዲሰርዝ ተስማምቶ ተሸንፎ ተዋርዶ ነው የተመለሰው። አሁን ሶማሊያን እንደ አንድ ቀጠና፣ ሱዳንን እንደ አንድ ቀጠና ተመልከቱና ያሉበትን ሁኔታ ተመልከቱ። ቀጥሎ አነሳዋለሁ ያልኩት ሁለተኛ ጉዳይ ዛሬ እስራኤል ለሶማሌላንድ እውቅና ሰጥታለች። ለመጀመሪያ ጊዜ ሶማሌላንድ እንደ አገር የምትታወቅበት ሁኔታ ይሄ በልዩ ልዩ መንገድ ሊተነተን የሚችል ነገር ነው። አሁን እኔ ግን ተወሰኜ የማየው ያመጣል ተብሎ ከሚሰጋው የደህንነትና ወታደራዊ ግጭት አኳያ ነው። ምን አሰላለፍ ሊፈጥር ይችላል? ገና መፈጠሩ ነው፣ ገና የምናየው ነው። ግን ምን አሰላለፍ ሊፈጥር ይችላል ከሚለው አኳያ ነው የምናየው። ምን አሰላለፍ ሊወልድ ይችላል? የመጀመሪያው ሀቅ የኔታንያሁ ቀኝ ዘመም መንግስት ወይም ራይት ዊንግ የሆነ መንግስት ነው እንጂ ዘመም አይደለም። ለሶማሌላንድ እውቅና ሰጥቷል። ይሄ ምን አይነት አሰላለፍ ይፈጥራል? ሶማሊያ ዩኤኢ ቨርሰስ ሳውዲ፣ ሱዳን ላይ ዩኤኢ ቨርሰስ ሳውዲ ያለው ዳይናሚክስ መረሳት የለበትም እዚህ ውስጥ። በነገራችን ላይ አሁን የአብይ አህመድ አገዛዝ የዩኤኢ ቬስል ስቴት ስለሆነ ሳተላይት ስቴት ራሱ አይደለም ቬስል ስቴት ስለሆነ ዩኤኢ ያለችውን እንደሚያደርግ ግልጽ ነው። አሁን እስራኤል ለሶማሌላንድ እውቅና ማስጠቷ ምን ተከታይ ውጤቶች ሊኖሩት ይችላል ነው አይደል ጥያቄው። ገና ምንም ያክል ጊዜ ሳይሄድ ይህንን የእስራኤል ውሳኔ ሶማሊያ ኦብቪየስሊ ተቃውማለች፣ ግብፅ ተቃውማለች፣ ጅቡቲ ተቃውማለች፣ ቱርክ ተቃውማለች። በጉዳዩ ላይ የአረብ ሊግ ተሰባስቦ የሚወስደውን አቋም እናያለን። በዩኤኢ እና በሳውዲ መካከል ምን አይነት ነገር ይወስዳል የሚለውን እናያለን። ግን ግብፅ፣ ጅቡቲ፣ ሶማሊያ እና ቱርክ ተቃውመውታል። አሁን ይህንን እሱ ብቻ አይደለም፣ የነፍስ አልባው የአፍሪካ ህብረትም እንደዚሁ አልቀበለውም ብሏል። የአፍሪካ ህብረት አቋም የመላ የአፍሪካ ሀገራት አቋም ከሆነ ቢያንስ የአብዛኛዎቹ የአፍሪካ ሀገራት አቋም ነው ተብሎ ከተወሰደ ደግሞ ያው የሶማሌላንድ እውቅና ጉዳይ በመላ የአፍሪካ ሀገር በብዙዎቹ የአፍሪካ ሀገራት ተቀባይነት አላገኘም ሊባል ይችላል። ብቻ ቀላል የማይባሉ የአፍሪካ ሀገራት ሊቃወሙት ይችላሉ የሚል ግምት አለ። እነሱ ተቃወሙ አልተቃወሙ ያን ያክል ልዩነት የለውም ሊባል ይችላል። ግን እጅግ አሳሳቢው እንዳልኩት የዲፕሎማሲ ቲያትሩ አይደለም። ይዞት የሚመጣው የደህንነት ስጋት
እንዳያዋልደው የተፈራው የከፋ ወታደራዊ ግጭት ነው። ምን ሊፈጥር ይችላል? ለምሳሌ ይሄ የተፈጠረው ሁኔታ የሱዳንና የሶማሊያን ሁኔታ ምን ያደርገዋል? በሶማሊያና በሶማሌላንድ መካከል ያለውን ግንኙነት ምን ያደርገዋል? በሱዳንና በሱዳን ውስጥ ያለውን ሁኔታ ተዋናዮቹ እየተፋለሙ ስለሆነ አሁን ዩኤኢ ከሶማሌላንድ እውቅና መስጠት ጋር ማለት ስለቆመች ዩኤኢ የሶማሌላንድን እውቅና ከሰጠች ኢትዮጵያ መስጠቷ የሚቀር አይመስለኝም በአብይ አህመድ በኩል። ምክንያቱም እንዳልኩት አብይ አህመድ የዛ የዩኤኢው ቨስል ስቴት አርጓታል ሀገሪቱን ብያለሁና ማለት ነው። አሁን ሱዳን ላይ ባለው ጦርነት ላይ ተጨማሪ ፊውል የሚጨምር ነገር ነው። ሶማሊያ ውስጥ በእርግጠኝነት ግጭት ያስፋፋል፣ ያባብሳል። ቱርክ ከሶማሊያ ጋር ስምምነት አላት ብያለሁ። ጅቡቲ ከግብፅ ጋር ስምምነት አላት። ኤርትራ ከግብፅ ጋር ስምምነት አላት። አሁን እስራኤል ይህንን ያደረገችበት ምክንያት በአካባቢው የማይነቀነቅ ህልውና እንዲኖራት በመፈለግ ነው። ለሀውቲዎቹ የቀረበ ለሌሎችም በአካባቢው ከሚነሱ ጸረ እስራኤል ናቸው ከምትላቸው ኃይላት ሊደርሱ የሚችሉትን ጥቃቶች ከወዲሁ ለመከላከል ሊስኒንግ ፖስት፣ ወታደራዊ ጣቢያዎች፣ የሚሳኤል ጣቢያዎች፣ የስለላ ጣቢያዎች ለማቆም እዛ አካባቢ ለመንቀሳቀስ እና በአጠቃላይ ሰርክል ኦፍ ኢንፍሉዌንስ ለመፍጠር በጣም ያገለግላል በሚል ስሌት የተደረገ እንደሆነ ያን ያክል መገመት ከባድ አይደለም። አሁን አሰላለፉ እስራኤልና ዩኤኢ በአንድ በኩል ይሆናሉ ቢባል ገና የምናየው ነው ብያለው። ለመገመት እየሞከርን ነው። ሶማሊያ፣ ግብፅ፣ ቱርክ፣ ሳውዲ፣ ጅቡቲ፣ ኤርትራ ወዘተ በሌላ በኩል መሆናቸው የኢትዮጵያን የውስጥ ግጭት በምን መልኩ ኢንፍሉዌንስ ያደርገዋል የሚለውን መጠየቅ ያስፈልጋል። ሌሎቹን ነገሮች ትቻቸው ነው ከሌሎች አኳያ ያሉ አስፓይሬሽኖች አንጻር አልነካዋቸውም ሁሉ እንጂ የተለያዩ ነገሮች ሊያባብሉ የሚችሉ ናቸው። አሁን በኢትዮጵያ ውስጥ ያለው ተቃውሞ ተጨማሪ ድጋፍ ሊያገኝ የሚችልበት እድል ኖረ ወይስ ምንድን ነው የሚለውን መጠየቅ ያስፈልጋል። እነዚህን በሚመጡት ዝግጅቶቻችን ላይ የፖለቲካል ሳይንስ እና የውጭ ግንኙነት ባለሙያዎችን ለማወያየት እንሞክራለን። ግን በሱዳን እየተፋለሙ ያሉት ዩኤኢ እና ሳውዲ በእሷ በኩል ያሉት ተርኪ፣ ግብፅ ወዘተረፈ የበለጠ ጦርነታቸው ወይ ግጭታቸው የበለጠ እንደሚጨምር መገመት ከባድ አይመስለኝም። በሶማሌላንድ እና በሶማሊያ መካከል ያለው ግንኙነት በጣም እንዲበላሽ ስለሚያደርግ እዛ አካባቢም ግጭት የመቀስቀስ እድሉ በጣም ከፍተኛ ነው ብዬ አስባለሁ። ሶማሊያ በዛ ደረጃ ስምምነት ከተፈራረመቻቸው ግብፅና ቱርክ ወታደራዊ እርዳታ የምትጠይቅ ከሆነ መጠየቋ የሚቀር አይመስልም። የግብፅ ፕሬዘንስ በሶማሊያ ውስጥ ከዚህ ቀደምም ከነበረው የበለጠ ሊሆን የሚችልበት እድል አለ ማለት ነው። ኤርትራ በዚህ ሁኔታ በዚህ ቀውስ መፈጠር ምክንያት ከቀውስ ፕሮስፐር የሚያደርግ የሚያሰርፍ አገዛዝ ኤርትራ ላይ ስላለ ይሄ ቀውስ በጣም ይመቸዋል፣ ተፈላጊነቱን ይጨምራል። በዚህ ምክንያት ከግብፅ ከሳውዲ እና ከቱርክ የሚያገኘው የጦር መሳሪያ ድጋፍ ሊጨምር አይችልም ብሎ ማሰብ ከባድ ይመስለኛል። እዛ አካባቢ የሚፈጠሩ ለውጦች ደግሞ በአሁኑ ወቅት ካለው ሁኔታ አንጻር አገዛዙ ከኤርትራ ጋር በፈጠረው ማለት ከሻዕቢያ ጋር በፈጠረው የመጀመሪያ የጦር አጋርነት ከዛ በኋላ ደግሞ አሁን ፍጥጫ ውስጥ መግባት ምክንያት የሚኖሩ ዳይናሚክስ አሳሳቢ ነው አይደል? ሊፈጥር የሚችላቸው ብዙ ነገሮች አሉ። ስለዚህ ዛሬ በጥቅል እንየውና ይሄ ነገር ዝም ብሎ ለሆነ አገር ብቻ የተሰጠ እውቅና ሆኖ ሊያልፍ የሚችልበት እድል የለም ማለት ነው። ዝርዝር ጉዳዮቹ በስፋት እንመለከታቸዋለን። አሁን አንዳንዶቹ ነገሮች ቆጠብ በምለው I don't want to get ahead of myself ሁኔታዎቹን አይቶ በጊዜያቸው ማንሳት ይሻላል በሚል ነው እንጂ ብዙ ወታደራዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊ እና የደህንነት አንድምታ ያለው ነገር ነው የተከናወነው። ውጥረቱ ከጨመረ ጅቡቲ ከአጋሮቿ ለመምረጥ የምትገደድበት ሁኔታ ይኖራል። ምን አብይ አህመድ አሁን ራሱ በገዛ ራሱ ብለንደር በወራሪነት አገሪቱን አስፈርጇል። የባህር ባለቤትነትን ጉዳይ ለወደፊት ራሱ አስበውና ተልመው የሚሰሩ ሰዎች እንዳይሰሩት ለዘላለም በሚገድል መልኩ ነው እየሄደበት ያለው።
እና ሌሎችም አንድምታዎች አሉት። አሁን እዚህ ላይ ዛሬ ልጠቅሳቸው የማልፈልጋቸው ማለት ነው። እና ይሄ ነገር ለሆነ አገር ብቻ የተሰጠ ማናቸውም እውቅና ተደርጎ መወሰድ ግን የለበትም። ከዛ የተሻገረ ብዙ 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 የደህንነት የውትድርና የኢኮኖሚና የአገር የኢንተርናሽናል ሪሌሽንስ አንድምታዎች አሉት እና አገር ውስጥ የሚኖረውን አሻራ እንመለከታለን። የቀጣናውን ውጥረት and therefore የኢትዮጵያውን ውስጥ ውጥረት እንደሚጨምረው ግን ምንም ጥርጥር የለውም። ይሄ ውጥረት እንዴት ይተረጎማል? እንዴት ያለ መልክ ሊይዝ ይችላል? ማን የትኛውን እርምጃ ሊወስድ ይችላል? ማን የበለጠ ቦልድሊ ሊወጣ፣ ማን ሊያፈገፍግ ይችላል የሚለውን እናየዋለን። በዝርዝር ይህን ኢሹ እንመለስበታለን። ግን ዛሬ አሁን የሰማነው ዜና ስለሆነ እሱን በተመለከተ የተወሰኑ ሀሳቦች ለማወጣት በማሰብ ነው። ይሄ ቀጣና ግን በቃ ያልታደለ ነው። ኦፍኮርስ ያልታደለው ኢትዮጵያ ስልጣኑን አብይ አህመድ ሲይዘው ኤርትራ ላይ ሻዕቢያ ለዛን ያክል ጊዜ ህዝቡን ባለ ወደብ እስር ቤትነት ቀጥቅጦ የገዛበት ሁኔታ ሲፈጠር ነው። ሶማሊያ ውስጥ ያለውን ሁኔታ የምትመለከቱት ነው። ፋርማጆ አጋራቸው ነበር፣ አሁን ያው አብሯቸው የለም። ፓረንትሊ አምባገነንን ባለመሸከም ጫንቃ ሶማሊያውያን ከኢትዮጵያውያን የተሻለ ሆኖ መገኘታቸውንም ማየት ይቻላል። ግን ይሄ የሶማሌላንድ እውቅና ጉዳይ ቀጣናዊም ሆነ በሀገር ውስጥ ቀላል የማይባል አንድምታ የሚኖረው ተመዞ ብዙ ርቀት የሚሄድ ውጤት የሚያስከትል ብዙ ነገር የምናይበት እንደሆነ ግን አያጠራጥርም። ለማንኛውም የዛሬ ዝግጅታችን ይህን ይመስል ነበር። ላይክ አድርጉ፣ ሰብስክራይብ አድርጉ። የርዕዮትን የቻናሉንም ሆነ የዚህን ቪዲዮ ተደራሽነት ለማስፋት የእናንተ አስተዋጽኦ በጣም ያስፈልጋል። በ20244118 ላይ ርዕዮትን ደግፉ። በዜልና በካሻፕ ርዕዮት@gmail.com የፔፓል መዳረሻችን ነው። ያንን ተጠቀሙና ለርዕዮት ድጋፍ አድርጉ። አብራችሁን ስለነበራችሁ ስላላችሁ ስለምትሆኑ እጅግ አድርገን እናመሰግናለን። ቸር ጊዜ ይሁንላችሁ። ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምጽ የሚሆን ርዕዮት ሚዲያ ስለተበደሉ ሁሉ መብት፣ ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ። ሰብአዊ ክብር የዘውትር ትኩረታችን፣ ዕውቀት፣ እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገሩበት የልቀት የዕውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.ryot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ። www.ryot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202-415-8418 ርዕዮትን ይርዱ። 202-415-8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ርዕዮት ሚዲያ የንጹሃንና የግፉዋን ድምፅ